ሰላም እንዴት ናችሁ? በነቢያቸው ቅማላምነት የተነሳ ተደብቀው ኡስታዞቹ ያደረጉትን ውይይት የማስደምጣችሁ ይሆናል። በቅድሚያ ይሄ ምንም የማያውቅ አጠራ የሰጡትን መምህሮቹን እንኳን የማይከተል የሚለውን ስሙት። ዳውድ 3080 ላይ ወይ 3080 ላይ ደግሞ ምን እንደምለው አንተ ውሸታም ቀጣፊ ምን እንደምለው ልንገርህ። ቅማል የሚል ነገር በጭራሽ የለም። ይህን ኡስታዝ ሳይ በጣም ያሳዝነኛል። ያው ጥያቄ ላለመጠየቅ ውይይታችን ላይ ሮጦ የወጣው ኡስታዝ እና የሰጡትን አጠራ ነው ዝም ብሎ የሚያነበው። ለምሳሌ እሱ ያመጣት እቺ የምታዩት ኬት እንደወሰዳት እንኳን እዚሁ ላይ ይዋት እና ቢያንስ መጽሐፉ ከሌለ እኔ ፒዲኤፉን ልክልሃለሁ፣ ኮንታክት አድርገኝ በውስጥ። እኔ ውሸታም ያልከው አንተ የሰጡህ አጤራ ኡስታዞች ምን እንደሚሉ አሁን ታዳምጣቸዋለህ። ነብይ ቅማላም እንደሆነ ከሚለው ቃል ነው የተወሰደው። ተፍሊ የሚለው ደግሞ ምንድነው? ትቀምላለች የሚለው ቃል የተወሰደው ተፈሊ ከሚለው መስደር ወይም ደግሞ ስም ነው። ተፈሊ ደግሞ ምንድነው? ከቅማል የሆነን ነገር ማጽዳት። ለምሳሌ ተፈሊ ተውቢ ካለ ከቅማል ያንን ነገር ወይም ደግሞ ልብሱን ማጽዳት ማለት ነው የሚልን ማዕና ነው የሚሰጡት። ይህንን ከሉጋ አንጻር ጥያቄ ካነሳ ይሄ ነው በቃ የተፈሊ ወይም ደግሞ ተፍሊ የሚለው ቃል ትርጉሙ ይህ ነው። ምናልባት እኛ ከአቅለን ሊከብደን ይችላል ብለን የምንገፋው ነገር አይደለም። እንትንም ያነሳሁት ይሄን ለዚህ ነው። ኺላፍ አለ ምን ዑለማ። እኔ እኮ ፎር ዘ ሴክ ኦፍ አርጊውመንት ይሁን ብዬ የማወራ ነኝ ማለት በዚህ ዙሪያ። አዎ እናንተ እንዳላችሁት ይሁን ብዬ ነው። ብዙ ጊዜ አሁን ይህንን ነሳራዎች ሲያነሱ የለባቸውም ብዬ አይደለም የምከራከረው፣ ወይ ደግሞ አልነበረባቸውም ብዬ አይደለም። አዎ ነበረባቸው፣ ምን ይሁን ብዬ ነው የምከራከረው። ምንም የሚመጣ እንትን የለም የሚነሳ። ምክንያቱም ነቢያት ወደ ህዝቦች ሲላኩ ንጉሳዊ በሆነ ሁኔታ አይደለም የሚመጡት። ስለዚህ አንድ እረኛ የሆነ ሰው ይሄ ቢገኝበት ወይ ደግሞ እንደዚህ አይነት ነገሮች ቢገኙበት ምንም የሚያስደንቅ ነገር የለውም። ሰውየው ንጉስ አይደለም እና ወይ ደግሞ ሌላ አካል አይደለም እና ነብይ ነው። ነብይ ደግሞ ራሱን ዝቅ አድርጎ የሚኖር የተሰጠውን መልእክት የሚያስተላልፍ ነው። የትኛውም ነቢያዊ መስፈርት ባይብልም ይሁን እስላማዊው ምንጮች ይሄ የተገኘበት ሰው ሀሳቢ ነው ብሎ አላስቀመጠም። ስለዚህ አድሚስ ብናረግም ባናረግም ይሄ ነቢያዊ መስፈርት ሆኖ ነቢያችንን የሚጥል እንትን ምክንያታዊ የሆነ አይደለም። ሀሳባችን አንድ ነው፣ ግን እኔ ከቋንቋው አንጻር የሚለው ነው እንጂ አድሚት ብናረግም ባናረግም ችግር የለውም የሚል እምነት አለኝ። ነበረባቸው ምን ይሁን ብለን ብንሄድ ምንም እንትን የሚያስወራቸው ነገር አይደለም ነጥቡ። ቆይ አንድ ጊዜ ከይቅርታ ጋር ማለት ቶፍሊዕ ማለት እንግዲህ ቅማል አነሳች አይደለም። ከፀጉር ውስጥ ደግሞ የሚገባው እንጨት ሊሆን ይችላል፣ ምን ሊሆን ይችላል። እሱም አነሳች የሚል ነገር የለም። ትፈተሽ ራሳቸውን ደባበሰች እንጂ ቅማሉን አንስታ አወጣች የሚለው የለም። እንደውም እዛለ እንደተኙ ነው ራሳቸውን የደባበሰች ነበር። ከበሉ ከጠጡ በኋላ ራሳቸውን ሲደባበስ እሳቸው እንደተኙ ነው የሚያመለክተው ማለት ነው። አሁን ችግር ያለው ሐዲሱን አወጥተን ማየት ነበረብን፣ ወይ ደግሞ ያን ሐዲስ ሐዲሱ አለ መነበብ ይችላል። ቡኻሪ ላይ አነሳ ቅማል አነሳ የሚል ቦታ የለም እዛ ቦታ ላይ ማለት ነው። ስለ ቅማል የተነሳው ለምንድን ነው ከተባለ ተፈሊ የሚለው መቅመል በሚል ነው የሚተረጎመው በአማርኛ። እነሱ እንግዲህ እንደፈለጉት አይደለም። እኛ እኮ በአማርኛ አንደገፍም። ገባ አይደለም? ሐዲሱ ተፈሊ አረብኛንም በአረብኛ ብትተረጉመው ተፈሊ መቅመል ነው። ከቅማል ጋር ነው የሚያያይዘው። አንድ ሰው ቆይ እዚህ ላይ ቆይ አንድ ጊዜ እዚህ ላይ አንድ ሰው ፀጉርም በደባብስ ቅማል አነሳ ማለት ነው ከሚል ይኸውልህ አንድ ጥያቄ አለ። ለምሳሌ ከቋንቋ ደረጃ ከቋንቋ አንጻር ነው የሚጠይቅህ አንድ ካፊር ማለት ነው። ተፈሊ የሚለውን እንግሊዘኛው ሲተረጉመው መቅመል ቅማል ማንሳት የሚልን ትርጉም ሲሰጠውና
አረብኛን በአረብኛ የምተረጉመት ሙዕጀሞች ላይ ገብተህ ስትመለከት ቅማልን ማንሳት ወይም ደግሞ ቅማልን ማጽዳት መቅመል የሚልን ትርጉም የሚሰጥ ከሆነ ምን እንድታደርገው ነው? እሺ ቆይ ከነ ማስረጃው እኛ እንግሊዘኛው ጋር አንሄድም። ሰይ አንዴ ከማል ሀቢቢ አንሻ አንዴ ሳላ ሀሳብ አለው መሰለኝ። ሳላ አይ የመጨረሻ ባይዞ የሚያከራክር ቶፒክ አይደለም። እንዴ ቫልዩም አይ አቡ ሳልህ አንዳንዴ እነሱ ይህን ጥያቄ ሲያነሱት ገብተው መልስ ለመስጠት የሚሞክሩ ሰዎች አሉ። እዚህ ላይ ማለት ነው መልስ ስትሰጥ ነጥብ የምጥልበት ነገር መኖር የለበትም። ከቋንቋ ደረጃ አንጻር ሊሆን ይችላል። ከየትኛውም ቶፒክ አንጻር ነጥብ ጥለህ መውጣት የለብህም። ተፈሊ የሚለውን አረብኛውን በአረብኛ ተርጉሙ ቢያሳይህ ምን ልታደርገው ነው? ተፈሊ የሚለውን በእንግሊዝኛ አይደለም ብለህ ልትሸመጥጥ ነው? ምክንያቱም እሱ መረጃ እያደረገ እያመጣብህ ነው። ስለዚህ ምን ሆንክ? የዛኔ አንተ ውሸታም ተደረግክ ማለት ነው። ሐዲትህን ጭራሽ አልተረዳኸውም፣ ስለ ሐዲትህ ምንም አይነት ግንዛቤ የለህም የሚልን ድምዳሜ ይወስዱና ሙስሊሞች ለዚህ ጥያቄ መልስ የላቸውም የሚልን ነው። ይህን ሐዲስ አይ ቲንክ ሱነን አቢ ዳውድ ላይ የሚገኝ ሐዲስ ይመስለኛል፣ እርግጠኛ አይደለሁም። እና ይህንን ሐዲስ ሲያነሱ ነው የለባቸውም ብለን ከምንከራከር ሙግት ያነሳውን አካል ለማስረዳት አለባቸውም ብለን ከማስረዳት አለባቸው ብለን ብናስረዳቸው አጭሩ መንገድ ይመስለኛል። ምንም የምንጥለው ነጥብ የለም። ምንም በኋላ የሚመጣ አርጊመንትም የለም። ስለዚህ አልነበረባቸውም ብለን ከምንከራከል ወደ ዲክሽነሪ ከመግባት ምናምን አለባቸው ብንል አጭሩ መንገድ ይሆናል ብዬ አስባለሁ። ምክንያቱም አንደኛ ነቢያዊ መስፈርት አይደለም። መልካም እንደሰማችሁት ነው። እስልምና ያለ ውሸት አንድ ቀን ውሎ ማድር ሃይማኖት ስለሆነ ኡስታዙ እንደሱን የሚዋሽ መስሎት አንተ ውሸታም ብሏል። አሁን ይህን ባልከው አጤራ የሰጡህን መምህሮችህን እናንተ ውሸታም እያልክ ቪዲዮ ስራባቸው። ነቢያችን ቅማል አለበት ችግር የለውም ያው በጽሁፍም ብለዋል። ተሰባስበው ነቢያችሁ ቅማላም እንደሆነ በድብቅ የተወያዩት ነው። ስለዚህ እኛ ጣትህን ከመቀሰር በፊት ያንተን ኡስታዞች መምህሮችህን አጤራ ያሸከሙህንና ሞልተው የላኩህን ቀጣጥፈው የላኩህን ሂድና እነሱ ቪዲዮ እየሰራ እናንተ ውሸታም በላቸው። አንደኛው ኮመንት አድርጎልሃል ከመምህሮችህ አንዱ ይህንን ድምፅ ረስቶት ነው መሰለኝ ረስቶት ነው። ባይዞ ነብዩ ቅማል እንዳለበት ከሐዲስ በተጨማሪ በመጻፍቶችም በጣም በብዙ ማቅረብ እንችላለን። ከ20 ያላነሰ መረጃዎችን ማቅረብ እንችላለን ቅማል እንዳለበት የሚያሳዩ ማለት ነው። እና ለወደፊቱ ምናልባት የምናቀርብላችሁ ይሆናል። ሜቢ ቅማሉን እንትን ካሉ ደግሞ ቅጫም እናመጣለን ማለት ነው። አይ ቅጫም ችግር የለውም ብለው እስካልሞገቱን ድረስ ቅጫም እንዳለበትም መረጃዎች ስላሉን ማምጣት እንችላለን።